ጂአር ካፕሎች እንግዲህ ታውቃቸዋላችሁ ብዬ አስባለሁ አይደል ጋይስ የኳስን ቪዲዮ ይሰራሉ ምናምን ነገርና ይመጡልናል እኛ ፔጅ ላይ ምናምን አሁን እየሰሙ ያሉት ነገር ግን አላቅም ትንሽ ከበድ ይላል መሰለኝ ሰው ገጭቶ ሞቶባቸዋል እየተባለ ነውና ሳክስ ቢሆን ደስ ነው የሚለኝ እና ይሄንን ነገር ለማጣራት ነው የሚሰራውና የምታውቁ ሰዎች ካላችሁ ኮሜንት ላይ ንገሩኝ ይሄ ነገር ሳክስ ነው ወይስ የመረ ነው መጀመሪያ ላይ ሳክስ መስሎ የነበረ ግን ቪዲዮ እየተደጋገመብኝ መጣ ከዛም ፖስት ካረጉ ትንሽ ቀናቶች ምናምን አልፈዋል ቲክቶክ ላይ ኢንስታግራም ላይምና አረላሽ ነገሩ ሲጠመብህ ግን ባንዴ ነው የሚባለው ነገር እውነት ነው የመረ ግን እውነት ባላረገባችሁ እናንተ ወሬውን እናጣራለን እንዳልኳችሁ ካንዳንድ ምንጮች አረጋግጠን ትንሽ ሲሪየስ ጉዳይ ነው ጂአር ካፕሎች ወደ ቪጋ መስመር አካባቢ ከ10 ቀናት በፊት እየነዱ ያለ አንድ ሰው ገጭተዋል እንግዲህ ሰውየው በህይወት ይኑር አይኑር አልታወቀም እስካሁን እንግዲህ እግዚአብሔር ይርዳችሁ አይዟችሁ ምስር አትክልቱን አጠቃሎ በልቶ ሽሮና ጎመኑን አስተካክሎ ከቶ ከምግቦች መሃል ስጋን መርጦ ትቶ ጾም ያለሁኝ አለኝ ከስጋና ካጥንት ስጋና አጥንት ለብሶ ወፍሮ ያየሁት ተቀበል ስጋና ቅልጥሙን አስተካክሎ ጎርሶ ከከትፎ አይቀረው ከጥሬ ከጮማው ከአመት እስከ አመት ሁሉን አግበስብሶ ስጾም አላውጅም በድብቅ ነው ይላል ያ መናፍቅ ከርሶ ሴቶች እባካችሁ ኃላፊነት የሚፈሩ ትዳር የሚሸሹ ወንዶች እየፈጠርን ነው ለምን አትሉኝም ቢኮዝኛ ሰቀል ነው የትዳርን ሪኳየርመንት አፎርድ ማድረግ አይችሉም ግዴታ አይደለም እኮ ቲክቶክ ላይ ዩቲዩብ ላይ የምትታያቸው ካፕሎች በሚኖሩት ቤት ትዳርን መጀመር ግዴታ አይደለም ፋንሲ ሆነ ሽምግልና ግዴታ አይደለም ብዙ ወጪ አውጥቶ ሰርግ መደቀስ ግዴታ አይደለም ብራይዳል ሻወር ግዴታ አይደለም ዋናው ነገር እሱ አይደለም ቤት መስራት አይሻላችሁም የሚወዳችሁ የሚያከብራችሁ ነገ የመቀየር ልብ ያለው ሰው ካገኛችሁ ለምንድነው ዝቅ ብሎ መኖርን የፈራችሁት እንዴ መጽሐፍ የሚያዘን እኮ በመጠን እንድንኖር ነው አይደለ ማን ነው እንደዛ ዋጋ ተምኖ የሰጣችሁ በቃኛ ኮምፒቲሽን ውስጥ ነን በቃ ከጓደኞቻችን ጋር ሶሻል ሚዲያ ላይ ከምናየው ሰው ጋር ኮምፒት ነው የምናደርገው በእንደዚህ አይነት ፌሪቴል እየኖራችሁ ምርጥ የምትሉትን ሰው ከእጃችሁ አትጡ ፕሊስ ሞኝ አትሆኑ ነገ ይመጣል ብሩም ይመጣል ገንዘቡም ይመጣል ከተሰራ የማይመጣ ነገር የለም ሰው ሞኝ አትሆኑ ዋናው ነገርን ያዙ ቤታችሁን ገሙ ሲቀሩ ቢሮአችን ሊመረቅ እንዲሁም ስልክ ቤታችን የተከፈተ ያላሰብነው ሀዘን አጋጥሞ ነበር ይህን ቪዲዮ የምንሰራበት ምክንያት ያው ግዴታ መበርታት ብቻ ስለሆነ ነው ሶሉሽናችን ስለ ክስተቱ ለማስረዳት ሞክረን ያው ስለከበደን ኤኒዌይስ እግዚአብሔር ይወደደውን አረገ ያው ህይወት ይቀጥላል ሰበር መረጃ ተሰምቷል በኢትዮጵያ ሰማይ ስር ጂፒኤስ የተገጠመላት ወፍ ስትበር በቁጥጥር ስር ውላለች ድርጊቱ የተፈጸመው በማወና ኮሞ ልዩ ወረዳ ጉሬ ቀበሌ ሲሆን ይቺ ወፍ መላ ሰውነቷ በአርቲፊሻል ኢንተለጀንስ የተሞላ ነው ተብሏል በሁለቱ እግሮቿ ላይ ቀለበትና በጀርባዋ ላይ ሶላር የሚመስል ጂፒኤስ ተገኝቶባታል